ሰላም የተከበራችሁና የተወዳችሁ የምካም ሞተር ቤተሰቦች እንደምከርማችኋል። በጣም ላይ ተካጆቼ ዛሬም እንግዲህ በድጋሚ ተመልሼ መጥቻለሁ። በባለፈ ስለ ኤሌክትሮኒክስ ኢንጀክሽን ሲስተም እያየን በጋዞሊን ውስጥ ሶስት አይነት ኢንጀክሽን ሲስተሞች እንዳሉ አይተን ነበር። ከነሱ ውስጥ ሲንግል ፖይንት ኢንጀክሽን የምንለውን በሰፊው አይተናል ማለት ነው። ዛሬ ደግሞ ስለ መልቲ ፖይንት እናያለን። እንግዲህ ጋዞሊን ፉል ሲስተም ላይ ሶስት አይነት የኢንጀክሽን ሲስተሞች እንዳሉ እሱም ደግሞ በጄኔሬሽን እየተሻሻለ የመጣ እንደሆነ አውርተንበታል። የመጀመሪያው ትሮትል ቦዲ ኢንጀክሽን ወይ ደግሞ ሲንግል ፖይንት ኢንጀክሽን የምንለው ልክ ካርቡሬተር ለመተካት የተጠቀሙት ቴክኖሎጂ ሲሆን እዛው ካርቡሬተር የሚገጠምበት ትሮትል ቦዲ ላይ በመገጠም ለሁሉም ሲሊንደር አንድ ወይ ደግሞ ሁለት ኢንጀክተር ጎን ለጎን ተጠቅሞ ኢንጀክት ያደርግ ነበረ። ሁለተኛ ላይ ደግሞ የመጣው ፖርት ፊውል ኢንጀክሽን የምንለው ከኢንቴክ ፖርት ጀርባ የሚረጭ ሲሆን አራት ሲሊንደር ካለው አራት ኢንጀክተር ይጠቀማል። ይሄ ደግሞ ትንሽ ከሲንግል ፖይንት የተሻለ ነው። ፋይናሊ አሁን ያለው ጂዲአይ ደግሞ ዳይሬክት ኢንጀክሽን ነው። ይሄን በቀጣይ ቪዲዮ እናዋለን። እንግዲህ የዛሬው ቪዲዮአችን የሚረጭበትን የኢንጀክተር ኖዝል የሚረጩትን ኢንጀክተር ኖዝል አይነት ስናያቸው አንድ ቦታ ላይ ሳይሆን የተለያየ ቦታ ላይ ኢንጀክት ስለሚያደርጉ አራት ሲሊንደር ካለው አራቱ ሲሊንደር ኢንቴክ ፖርት ጀርባ ስለሚረጩ መልቲ ፖይንት ብለን እንጠራዋለን። የሚረጭበት ቦታዋን ደግሞ በማየት ደግሞ ፖርት ላይ ስለሚረጭ ፖርት ኢንጀክሽን ብለን ልንጠራው እንችላለን ማለት ነው። ስለዚህ it injects fuel into each intake port of engine cylinder separated የተለያየ ኢንጀክተር ኖዝል በመጠቀም ለእያንዳንዱ የሞተራችን ኢንቴክ ፖርት ጀርባዋ ላይ ይረጫል። ስለዚህ የተከፈተ ኢንቴክ ቫልቭ የተከፈተው ይወስዳል ማለት ነው። ይሄን በኋላ በሰፊው እመለስበታለሁ። ይሄ በመሆኑ እንግዲህ አድቫንቴጅ አለው። የመጀመሪያው አራት ሲሊንደር ከሆነ አራት ኢንጀክተር ኖዝል ስለሚኖረው ስድስት ሲሊንደር ካለ ደግሞ ባለ ስድስት ኢንጀክተር ኖዝል ስለሚሆን ፐርፎርማንሱ በጣም የተሻለ ይሆናል። ይህም ደግሞ ኢሚሽንን ሪዱስ እንድናደርግ ያደርገናል። የኤፍአይ ዋና ሀሳቡ ወይ ደግሞ ዓላማው ሪዱስ ኢሚሽን ማድረግ ስለሆነ የበለጠ ከሲንግል ፖይንት የተሻለ ነው። እንግዲህ አራት ኢንጀክተር ስለምንጠቀም ለየራሱ የተለያዩ ሴንሰር መልክቶችን ስለምንጠቀም ደግሞ የፊውል ኤፊሽንሲውን ኢምፕሩቭ ያደርግልናል ከዛኛው በተሻለ መንገድ ማለት ነው። ሌላው ፔዳል በምንጫንበት ሰዓት የፔዳላችንን እንቅስቃሴ በማየት የሚሰጠው ሪስፖንስ የተሻለ እንዲሆን ያደርጋል። ከሁሉም ደግሞ በላይ አራት ሲሊንደር ላይ አራት የራሱ ኢንጀክተር ስላለ እኳል የሆነ የፊውል ዲስትሪቢዩሽን እንዲኖር ያደርጋል። ይህም ደግሞ ኖክ ይቀንሳል ማለት ነው። አንዴ ለየትኛው ሲሊንደር እንደሚገባ ሳይታወቅ ዝም ብሎ ኢንጀክት ከሚያደርገው የተሻለ ይሄኛው ሞር ዲስትሪቢዩት የሚያደርገው የነዳጅ አማውንት እኩል ስለሚሆን ቫይብሬሽን አይኖርም፣ ኖክ አይኖርም ማለት ነው። እንግዲህ ምን ኮምፖነንት አሉት የሚለውን ስናይ የመጀመሪያው ልክ እንደ ሲንግል ፖይንት ሁሉ ፊውል ፓምፕ ይኖረዋል። ይሄ ነዳጅን ከፊውል ታንክ ሳክ እያደረገ ወደ ፊውል ሬል ይሰጣል። እዚህ ጋር የምትመለከቱት ፊውል ሬል ደግሞ ኢንጀክተር ኖዝሎቹ ሬሉ ላይ ተገጥመው ከሬሉ ላይ ነዳጅ የወሰዱ ኢንጀክት የሚያደርጉ ነው። እነዚህ ኢንጀክተሮች እንግዲህ በኮምፒውተራችን በኢሲዩ አማካኝነት ቮልቴጅ ሲያገኙ ማግኔቲክ ሲስተም ስለሆነ የሚጠቀሙት በባለፈው ኤሌክትሮማግኔት ስለሆነ የሚጠቀሙት እየተከፈቱ ኢንጀክት ያደርጋሉ። ምን ያክል አማውንት ኦፍ ፊውል መረጨት አለበት የሚለውን ኮምፒውተር የሚያውቀው ግን ከተለያዩ ሴንሰሮች ነው። ለምሳሌ ከኢንጂን ኩላንት ቴምፐሬቸር ሴንሰር፣ ከትሮትል ፔዳል ፖዚሽን ሴንሰር፣ ከማኒፎልድ አብሶሉት ፕሬሸር ሴንሰር እንዲሁም ደግሞ ከኦክሲጅን ሴንሰር ምን ያክል አማውንት ኦፍ ፊውል መርጨት እንዳለበት ኮምፒውተራችን መልእክት ይወስዳል። ነገር ግን እነዚህ ስለ አማውንቱ ነው እንጂ የሚናገሩት መቼ እና ለየትኛው ሲሊንደር መርጨት አለበት የሚለውን ግን አይነግሩትም ማለት። ስለዚህ እሱን ለመንገር ካምሻፍት ወይ ደግሞ ክራንክሻፍት ፖዚሽን ይጠቀማል። ስፔሻሊ በኋላ በሰፊው እናያለን። ሲኮንሻል ወይ ደግሞ በፋይሪንግ ወርደር መሰረት ከሆነ ነዳጅ የሚረጨው የካምሻፍት ፖዚሽን እና የክራንክሻፍት ፖዚሽን ሴንሰር ዋና ይሆናሉ ታይሚንጉን ለማወቅ ማለት ነው። ስለዚህ እዚህ ጋር ታይሚንግ እና ዱሬሽን ወሳኝ እንደሆኑ እንድትይዙ ትፈልጋለሉ። ኦፕሬሽኑ ስንመለከት እዚህ ጋር ፊውል ፓምፕ አለ፣ ከዛ ፊውል ሬል አለ፣ ኢንጀክተር ኖዝል አለ። ከዚህ በተጨማሪ ደግሞ የተለያዩ መልእክት የሚቀበል ኢሲዩ እና የሚሰጡ ሴንሰሮች አሉ ማለት ነው። እነዚህ ሴንሰሮች እንግዲህ ታይሚንጉና ዱሬሽኑን ለመወሰን ለኮምፒውተር መልእክት የሚልኩ ናቸው። ኮምፒውተራችን ልክ ቁልፍ ስናበራ ለፊውል ፓምፕ ኤሌክትሪካል መልእክት ኤሌክትሪካል ቮልቴጅ ይሰጣል። ከዛ ፊውል ፓምፑ ደግሞ ነዳጅ ፓምፕ በማድረግ ፊውል ሬሉ ላይ ይሞላዋል። ልክ ኮምፒውተሩ ኢንጀክተሩን ኤሌክትሪክ ሰጥቶ ኢነርጂይዝ ሲያደርግ ነዳጅ ወደ ሞተራችን ኢንጀክት ማድረግ ይጀመራል ማለት ነው። ከዛ እንግዲህ ከሴንሰሮቹ መልእክት በመውሰድ የአማውንት ኦፍ ፊውሉን ደግሞ እንደየኮንዲሽኑ የሞተሩን ቴምፕሬቸር የኦክሲጅን ሴንሰር ሊን ነው ሪች ነው የሚለውን በማየት ኮምፒውተራችን ያስተካክላል እንደምንከፍተው የትሮትል አማውንት መጠን። ይህንን በኋላ በሰፊው የምናየው ይሆናል። ስለዚህ አጠቃላይ እንድትይዙ እንፈልገው እዚህ ጋር ኮምፒውተራችን ከተለያዩ ሴንሰሮች መልእክቱን በመውሰድ አማውንትና ዱሬሽኑን ይወስናል። ታይሚንግና ዱሬሽኑን ይወስናል። ይሄ ማለት መቼ ለየትኛው ሲሊንደር መርጨት አለብኝ ከክራንክሻፍትና ከካምሻፍት ዱሬሽኑን ደግሞ
ቅድም ከነገርኳችሁ ማፕ፣ ትሮትል ፖዚሽን ሴንሰር፣ ኮሲን ሴንሰር በመውሰድ ምን ያክል መርጨት እንዳለበት ይወስናል ማለት ነው። ሌላ እንግዲህ የተለያየ ታይፕ ነው ያለው ሳይመልታነስ፣ ግሩፕ እና ሲኩዌንሻል ብለን እንከፍላቸዋለን። እያንዳንዳቸው ለምሳሌ ሳይመልታነስ ልክ ከ4 ኢንጀክተር ኖዝል ተጠቅሞ የመጣው ይሄ መልቲ ፖይንት የምንለው የመጀመሪያው ጄኔሬሽን ነው። ያ ማለት ኦል ኢንጀክተር ስፕሬይ ፊውል አት ሴም ታይም ዊዛውት ሲንክሮናይዚንግ ዊዝ ዘ ኢንቴክ ቫልቭ ታይሚንግ ኦፍ ኢንዲቪጁዋል ሲሊንደር። ከፈተ አልከፈተ የትኛው ሲሊንደር ኢንድ ኦፍ ኮምፕሬሽን ነው የሚለውን ሳያይ አንድ ጊዜ ነው ነዳጅ የሚረጨው ለአራቱም። ያ ማለት ኮምፒውተሩ ለአራቱም ቮልቴጅ እኩል ይሰጣቸዋል። አራቱም ሲሊንደር ኢነርጃይዝ ይሆናሉ። አራቱም ነዳጅ ስፕሬይ ያደርጋሉ። ከዛ በኋላ ከኢንቴክ ቫልቭ ጀርባ ተቀምጦ ልክ ኢንቴክ ቫልቭ ሲከፈት የተረጨው ነዳጅ ይወስዳሉ። ይሄ እንግዲህ ኢምፕሊመንት ለማድረግ ሲምፕል ነው፣ ታይሚንግ ስለማይጠብቅ ለስ የሆነ ፊውል ኢፊሸንሲ ነው፣ በተለይ ደግሞ ሎ ስፒድ ላይ ማለት ነው። ከዚህ በተጨማሪ ደግሞ ትራዲሽናል የምንለው አይነት ነው። እዚህ መልቲ ፖይንት ውስጥ ሆኖ ትራዲሽናል የሚባለው የኢንጀክሽን አይነት ነው። ቅድም ነገርኳችሁ አጠቃላይ ሲስተሙ ከባትሪ መጀመሪያ ቮልቴጅ ይደርሰዋል ፖዘቲቭ። ኮምፒውተራችን የሚቆጣጠረው ኔጌቲቭን ከሆነ ልክ ኔጌቲቫቸውን የአራቱንም አንዴ ነው የሚሰጣቸው። እዚጋ እንደምትመለከቱ ልክ አንዴ ሲሰጣቸው ሁሉም ፖዘቲቭ መጀመሪያ ደርሷቸው ስለነበረ ሁሉም ኮይል ምን ይሆናል? ኢነርጃይዝ ይሆናል። በዚህም የተነሳ አራቱም እኩል ነው የሚረጩት፣ በዚህ በሲሙሌሽን ላይ እንደማሳያችሁ ማለት ነው። ስለዚህ ይሄኛው ከአራቱ ውስጥ አንዱ ብቻ ነው ኢንቴክ ላይ የሚሆነው፣ እሱ ይጠቀማል። ቀጣይ በፋይሪንግ ኦርደር መሰረት አንዴ የተረጨው ነዳጅ ቫልቫቸው ሲከፈት እያስገቡ ይሄዳሉ ማለት ነው። ይሄ እንግዲህ በራሱ ስታውት የራሱ ድሮባክ አለው አንዴ መረጨቱ። ሌላው እንግዲህ ግሩፕ ወይ ደግሞ ባች የምንለው ደግሞ ከዛ ትንሽ የተሻለ ነው። ፊውል ኢዝ ኢንጀክትድ ኢንቱ ግሩፕ ኦፍ ሲሊንደርስ ሳይመልታኒየስሊ ዊዛውት ኮንሲደሪንግ ዘ ኢንቴክ ስትሮክ ኦፍ ኢች ሲሊንደር። ይሄም የእያንዳንዱን ኢንቴክ ሲሊንደር ሳይሆን ኮንሲደር የሚያደርገው ነገር ግን ሁለቱን ያ ማለት ለምሳሌ ፋይሪንግ ኦርደሩ 1342 ከሆነ 1 እና 3ን አንዴ ኢንጀክት ያደርግና ቀጣይ ደግሞ 4 እና 2ን ያደርጋል ማለት። ይሄ እንግዲህ ከዛኛው አንጻር ከሳይመልታኒየስ አንጻር ቤተር የሆነ ኮንትሮል ነው። ሚድ ሬንጅ ፊውል ኢንጀክተር ነው። አሁን የሚሆን ያክል ድሮባክ አለበት ሁለት ማድረጉ። ፕሪሲሽኑም ለስ ነው። በተለይ ከሲኩዌንሻል አንጻር በየሲኩዌንሱ ቢረጭ ደግሞ ሞር ቤስት ይሆን ነበር፣ ግን መሀል ላይ ነው። ከሲኩዌንሻል ትንሽ ዝቅ ያለ ከሳይመልታኒየስ ደግሞ የተሻለ ነው ማለት ነው። ሀሳቡን ልክ እንደቀድሙ ሁሉም ፖዘቲቭ አላቸው። ነገር ግን እዚህ ጋር እንደምትመለከቱት የአንድና 3ን አንዴ ነው ፖዘቲቭ የሚሰጣቸው፣ ሁለቱ ለየብቻቸው ይረጫሉ። 4 እና 2ን ደግሞ አንዴ ሲሰጣቸው ሁለቱ ኢንጀክት ያደርጋሉ። ስለዚህ 1342 እያለ ለሁለቱ ይሰጣል ማለት 6 ሲሊንደርም ከሆነ እንደዚሁ ለሁለቱ እያደረገ ኢንጀክት ያደርጋል። ይሄ እንግዲህ በሆነ ሌብል ትንሽ የተሻለ ያደርገዋል ማለት ነው። ሌላ እንግዲህ ወደ ሲኩዌንሻል ስንሄድ በፋይሪንግ ኦርደር መሰረት ማለት ነው። ይሄ ኤች ኢንጀክተር ስፕሬይ ፊውል ኢንቱ ዘ ኢንቴክ ማኒፎልድ ጀስት ቢፎር ዘ ኢንቴክ ቫልቭ ኦፕን ከመከፈቱ በፊት ነው ኢንጀክት የሚያደርገው ፎር ኢት ሪስፔክቲቭ ሲሊንደር። ያ ማለት አንደኛ ቤት ከሆነ የሚያስፈልገው ለአንደኛ ቤት ነው ኢንጀክት የሚያደርገው። ከዛ ጠብቆ እንደገና ለሶስተኛ፣ ለ4፣ ለ2 እያለ ይሄዳል ማለት። ስለዚህ ፋይሪንግ ኦርደራችንን ጠብቆ እያንዳንዱ ኢንጀክተር ለየብቻቸው ቮልቴጅ ይሰጣቸዋል ማለት። ይሄ እንግዲህ ፕሪሳይዝ የሆነ ፊውል ኮንትሮል እንዲኖር ያደርጋል። ያ ማለት ለምሳሌ አቶማይዝ የነበረው ፊውል ወደዛው አቶማይዝ እንደሆነ መጠቀም እንችላለን። የምንጠብቅበት ዲሌይ የሆነ ታይም አይኖረው ማለት ነው። ይሄ ደግሞ ፊውል ኤፊሽንሲን ኢምፕሩቭ ያደርግልናል። የሞተር አውትፑቱም ደግሞ እየተሻለ እንዲሆን ያደርጋል ማለት ነው። ይህንን እንግዲህ በሲሙሌሽን ስናየው ቅድም እንደነገርኳችሁ ዘሴምሊ ፖዘቲቭ ለሁሉም እንደ ሌሎቹ እንደ ሲኩዌንሻል እና እንደ ሳይመልታነስ እና እንደ ግሩፕ ሁሉ ፖዘቲቭ ይደርሳቸዋል። ነገር ግን ኔጌቲቫቸውን ኮምፒውተሩ ኮንትሮል የሚያደርገው የአራቱም ኔጌቲቭ ለየብቻ ነው። ስለዚህ ልክ ኔጌቲቭ ሲሰጣቸው እንደምታዩት በፋይሪንግ ኦርደር መሰረት 1 3 4 2 1 3 4 2 እያለ ይሄዳል ማለት። ስለዚህ ኢንድ ኦፍ ኮምፕሬሽን ላይ እየቀረበ ላለው ብቻ ወይ ደግሞ ኢንቴክ ማኒፎልድ ልክ አየር የሚያስገባው ሲሊንደር ብቻ ነው ኢንጀክት የሚያደርገው ማለት ነው። ይሄ እንግዲህ ሞር የተሻለ ነው። ምንም አይነት የሚጠብቅ ሲሊንደር አይኖርም። ሁሉም በሚጠብቅበት ወይ ደግሞ በሚጠቀምበት ሰዓት ብቻ ኢንጀክት ስለሚደረግለት ማለት ነው። አሁን እንግዲህ ይሄኛው ወደ ጂዲአይ ወደምንለው የቀረበ ነው ሲኩዌንስ ስለሚያደርግ። ነገር ግን ከጂዲአይ የሚለየው ይሄ በሚረጭበት ቦታ ነው ማለት ነው። እስኪ እንግዲህ ሞተር ላይ እያንዳንዱ ላሳያችሁ። ለምሳሌ ይሄኛው እንደምትመለከቱ በዚህ ላይ ነዳጅ ይመጣል ከኤሌክትሪካል ፊውል ፓምፕ ከታች ከፊውል ታንክ ፓምፕ ተደርጎ ከዛ ወደ ሬሉ ላይ ይመጣል።
ይሄው የምትመለከቱት ነው። ከዛ ሬሉ ላይ ከመጣ በኋላ እያንዳንዱ ሲሊንደር የራሱ ምን አለው ኢንጀክተር አለው። ኢንጀክተሩ ግን የተገጠመው የት ነው? ኢንቴክ ቫልቭ ላይ ወይ ደግሞ ኢንቴክ ማኒፎልዱ ላይ ሆኖ ኢንጀክት የሚያደርገው ከኢንቴክ ቀዳዳው ከፖርቱ ጀርባ ነው ማለት። ስለዚህ ተረጭቶ ይጠብቃል። ልክ ቫልቫ ስትከፈት የተረጨው ነዳጅ ምን ያደርጋል? ኢንጀክት ያደርጋል ማለት ነው። እዚህ ጋር እንደነገርኳችሁ ፖዚቲቫቸውን ወይ ደግሞ ኔጌቲቫቸውን ኮንትሮል ሊያደርግ ይችላል። ፖዚቲቫቸውን ኮንትሮል የሚያደርግ ከሆነ ኔጌቲቫቸው ያገኙና ፖዚቲቭን ብቻ እሱ ኮንትሮል ያደርጋል። ሌላው ምንድነው? እዚህ ሬሉ ላይ ነዳጅ ከበዛ ይሄ መካኒካል ሬጉሌተር ቫልቭ ነው። በባለፈ በሰፊ ቪዲዮ ሰርችላችኋለሁ። ከኢንቴክ ማኒፎልድ ጋር የተገናኘ ነው። ቫኪዩም ስለሚኖር በሎ ስፒድ ጊዜ ሳክ ያደርግና ሪተርን እንዲሆን ያደርገዋል ማለት ነው። ሌላ ሴንሰሮች እዚህ ላይ አብረውት ለምሳሌ ትሮትል ፔዳል ፖዚሽን ሴንሰር፣ እዚህ ጋር ደግሞ ኢንቴክ ኤር ቴምፕሬቸር ሴንሰር፣ የአይድል ስክሩ ወይ ደግሞ አይድል ስፒድ ኮንትሮል ቫልቭ ይኖራል። እንዲሁም ደግሞ ማፕ ማኒፎልድ አብሶሉት ፕሬሸር ሴንሰር የምንለው ይኖራል። እነዚህ እንግዲህ በዋናነት ጥቅማቸው ምን ያክል አማውንት ኦፍ ፊውል ኢንጀክት መደረግ እንዳለበት ኮምፒውተራችን ካልኩሌት ለማድረግ የሚጠቅሙ ናቸው። የሚገባው የኤሩ ቴምፕሬቸር፣ ሹፌሩ እዚህ ጋር ምን ያክል ፔዳል እንደከፈተ በማወቅ ኢንጀክት የሚደረገውን የፊውል አማውንት ይወስናል ማለት ነው። እነዚህ ሴንሰሮች ቀጥታ ግንኙነታቸው ከዱሬሽን ወይ ደግሞ ከአማውንት ኦፍ ፊውል ጋር ነው ማለት ነው። ይሄ በዋናነት ለምንድን ነው የሚያገለግለው? ለሳይመልታነስና ለግሩፕ ነው። ሲኮንሻል ከሆነ ግድ ምን ያስፈልጋል? ታይሚንግ ስለሚጠቀም ክራንክ ሻፍትና ካምሻፍት ፖይንት ሴንሰር ያስፈልገናል ማለት ነው። ሌላ እዚህኛው ሞተር ላይ ምስና እዚህ ጋር ኢንቴክ ኤር ቴምፕሬቸር ሴንሰር አለ። በዚህ ጋር አየሩ ይመጣል። ከዛ እዚህ ጋር ትሮትል ቫልቫችን ነው። የትሮትል ፔዳል ፖዚሽን ሴንሰር በሶስት ሬት አለኝ። ከዛ እዚህ ጋር ደግሞ የአይድል ስፒድ ኮንትሮል ቫልቭ አለ። እንደምታዩት ባለ 6 ነው። ስለዚህ ነዳጅ ከፊውል ታንክ ከመጣ በኋላ ለስድስቱ ሬሉ ላይ ፊውል ሬሉ ላይ ከገባ በኋላ ስድስቱም ኢንጀክተር ኖዝሎች እንደሚታዘዙበት ሁኔታ ሳይመልታነስ ከሆነ አንዴ፣ ግሩፕ ከሆነ ደግሞ በየግሩፓቸው፣ ሲኩዌንሻል ከሆነ ደግሞ አንድ በየፋይሪንግ ኦርደራቸው የሚያገኙ ይሆናል ማለት ነው። ነገር ግን እዚህ ጋር ልብ እንድትሉ እንፈልገው ነገር ኢንጀክተር ኖዝሎቹ ኢንቴክ ማኒፎልዱ ላይ የታሰሩ ስለሆኑ በጣም እና ደግሞ የሚጠቀመው የኤሌክትሪካል ፊውል ፓምፕ ፕሬየሩን ብቻ ስለሆነ ያን ያክል እንደ ጂዲአይ ወይ ደግሞ እንደ ዲዝል በጠንካራ የሚታሰሩ አይደሉም ማለት ነው። በቀላሉ ፕሬየርም ስለሌለ እና ኢንቴክ ማኒፎልድ ላይ ኢንጀክት ስለሚያደርጉ ማለት ነው። እንግዲህ እዚህ ጋር ቅድም እንደነገርኳችሁ በዚህ ነው ከፊውል ታንክ ፓምፕ ተደርጎ በኤሌክትሪካል ፊውል ፓምፕ አማካኝነት የሚመጣው። ከዛ ሙሉ እዚህ ሬሉ ላይ ኢኳል የሆነ ፕሬየር እንዲኖር እዚህ ጋር የምትመለከቷት ፕሬየር ሬጉሌተር ቫልቭ ትኖራለች። ይቺም የምትሰራው በመካኒካሊ ነው፣ ቫኪዩም እና የፊውል ፕሬየሩን ብቻ በመጠቀም ከዛ በኋላ አማውንቱ ፊውሉ ከበዛ በዚህኛው ላይ ወደ ፊውል ታንክ ሪተርን ያደርጋል ማለት ነው። እስኪ እዚህ ጋር እንግዲህ ሀሳቡን አጠቃላይ ሌላ በሲሙሌሽን ለማየት እንደምትመለከቱት አሁን ይሄ ኢንጀክት እያደረገ ያለው በሲኩዌንሻል በሆነ መልኩ ነው። በዋናነት ቅድም የነገርኳችሁ ልብ ብላችሁ እንድታዩት እንፈልገው ነገር ኢንጀክት የሚደረገው ሲሊንደር ውስጥ ሳይሆን ኢንቴክ ፖርቱ ላይ ነው። እቺ ልክ አሁን ታያችኋል ብዬ አስባለሁ። ኢንጀክት እየተደረገ ያለው ከኢንቴክ ቫልቭ ጀርባ ነው ማለት ነው። ከዛ ኢንቴክ ቫልቭ ልክ ስትከፈት ነዳጁ ከፊውሉ ጋር አብሮ ወደ ሞተር ይገባል ማለት ነው። ይሄ ለዚህ ነው ፖርት የምንለው የኢንቴክ ፖርቷ ላይ ኢንጀክት ስለሚደረግ ማለት ነው። ከዛ ሌሎች የኤሌክትሪካል ሲግናሎች ቅድም ካልኳቸው ሴንሰሮች መልክ በመቀበል ኮምፒውተራችን ኢንጀክተር ኖዝል የሚረጨውን አማውንት ኦፍ ፊውል ኮንትሮል ያደርጋል። ለምሳሌ አንዱ ማኒፎልድ ፕሬየር ሴንሰር ሊሆን ይችላል፣ ወይም ደግሞ እንደሚጠቀመው የሞተር አይነት ቢለያይም ብዙ ጊዜ ማኒፎልድ ፕሬየር ሴንሰር ነው የሚጠቀመው። ከዛ ትሮትላችን ምን ያክል እንደተከፈተ ከትሮትል ፔዳል ሴንሰር በመውሰድ አማውንት ኦፍ ፊውሉን ኢምፕሩቭ ያደርጋል። ወይ ደግሞ እንደየ ኮንዲሽኑ አይድል ላይ ከሆነ ትሮትሉ ዝቅተኛ ከሆነ የተከፈተው ትንሽ አማውንት ኦፍ ፊውል፣ ፔዳል በጣም ከተከፈተ ደግሞ አማውንት ኦፍ ፊውሉን ይጨምራል። ስለዚህ ፊውል ለመጨመር ደግሞ ኤሌክትሪክ የሚሰጥበትን ዱሬሽን ማሻሻል ይሆናል። ስለዚህ ይህ ሙሉ ስራ የሚሰራው እዚህ ጋር የምትመለከቱት ኢሲዩ የምንለው ወይ ደግሞ ኤሌክትሮኒክስ ኮንትሮል ዩኒት የምንለው ነው ማለት ነው። ሀሳባችንን ስናጠቃለው እንግዲህ ይህ መልቲ ፖይንት ፊውል ኢንጀክሽን ሲስተም ወይ ደግሞ ፖርት ፊውል ኢንጀክሽን ሲስተም ከጋዞሊን ፊውል ኢንጀክሽን ሲስተሞች ውስጥ አንዱ ሲሆን ከተለያዩ ሴንሰሮች መልእክት በመውሰድ አማውንት ኦፍ ፊውሉን ወይ ደግሞ ዱሬሽኑን ኢንክሪዝ ያደርጋል ወይ ደግሞ ዲክሪዝ ሊያደርግ ይችላል። ለምሳሌ ምን ያክል አማውንት ኦፍ ነዳጅ ነው መርጨት ያለብኝ የሚለውን ለማወቅ ከሚጠቀምባቸው ሴንሰሮች ውስጥ
ኦክሲጅን ሴንሰር ሊን ነው ሪች ነው። ሊን ከሆነ አማውንት ኦፍ ኦክሲጅን ብዙ ነው ማለት ነው። ስለዚህ ነዳጅ ይጨምራል። ሪች ከሆነ ደግሞ ፊውሉ በጣም ብዙ ስለሆነ ነዳጅ ይቀንሳል ማለት ነው። ከዛ ማኒፎልድ ፕሬየር ሴንሰር ይኖራል። ትሮትል ፔዳል ፖዚሽን ሴንሰር፣ ኢንቴክ ኤር ቴምፕሬቸር ሴንሰር፣ ኢንጂን ኩላር ቴምፕሬቸር ሴንሰር። እነዚህ እንግዲህ እንደየኮንዲሽኑ አማውንት ኦፍ ፊውሉን ኮምፒውተራችን ካልኩሌት ለማድረግ የሚጠቀምበት ሲሆን መቼ መርጨት አለብኝ የሚለውን ዱሬሽኑን ለማወቅ ደግሞ በዋናነት ክራንክሻፍት እና ካምሻፍት ፖይንት ሴንሰር ለየትኛው ሲሊንደር መርጨት አለበት የሚለውን እንዲያውቅ ያደርገዋል። ይሄ በዋናነት ሲኩዌንሻል የሚጠቀም ከሆነ በተለይ እያንዳንዱ ሲሊንደር ቶፕ ወይ ደግሞ ኢንድ ኦፍ ኮምፕሬሽን የደረሰውን ለማወቅ ያገለግለዋል ማለት ነው። እንግዲህ ተመልካቾቼ በዛሬው ቪዲዮ ይሄንን አይተናል። ቀጣይ ስንገናኝ ደግሞ አሁን ያለው በጋዞሊን ቴክኖሎጂ ላይ የመጨረሻ ቴክኖሎጂ የሚባለውን GDI ወይ ደግሞ ጋዞሊን ዳይሬክት ኢንጀክሽን የሚለውን እናያለን። እንግዲህ ይሄ ልክ እንደ ዲዝል እንደ ናፍጣ ሁሉ ሙሉ ሲስተሙ ከሱ ጋር የሚቀራረብ ሃይፐርየር ፓምፕ የሚጠቀም ኢንጀክት የሚያደርገውም ሲሊንደር ውስጥ የሆነ ነው። ይህንን በሰፊው አሳያችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። መልካም ጊዜ